በሕይወታችሁ ስኬታማ ለመሆን ጠንክሮ መስራት ብቻ በቂ እንዳልሆነ ያውቃሉ? ብዙ ጊዜ የምንወድቅበት ምክንያት ጠንክረን ባለመስራታችን ሳይሆን መናገር የሌለብንን ነገር ለሰዎች በመናገራችን ነው። ማንኛውም ሰው በሕይወቱ ምስጢር አድርጎ ሊይዛቸው የሚገቡና ለሰላማዊ ሕይወት ወሳኝ የሆኑ ነጥቦች ናቸው። እነዚህን ነገሮች ለሰው መናገር ማቆም ብቻ በሰዎች ዘንድ ያለን ክብርና ግርማ ሞገስ በከፍተኛ ሁኔታ ይጨምረዋል። በተለይ ደግሞ ቁጥር 9 እና ቁጥር 15 ላይ የምንመለከታቸው ነጥቦች ሕይወታቸውን ሙሉ ለሙሉ ሊቀይሩ ይችላሉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ስለ ምስጢር መጠበቅ አስፈላጊነት አንድ የሚገርም እውነተኛ የሚመስል አስተማሪ ታሪክ ላካፍላችሁ። ጥንት በአንድ መንደር ውስጥ በጣም ብልህና የተከበሩ አንድ ሽማግሌ ነበሩ። አንድ ወጣት ወደ እሳቸው ዘንድ መጥቶ አባቴ፣ በሕይወቴ ስኬታማና የተከበረ ሰው ለመሆን ምን ላድርግ ብሎ ጠየቃቸው። ሽማግሌውም ፈገግ ብለው ልጄ፣ አንድ ምስጢር ልንገርህ፣ ነገር ግን ይህ ምስጢር ውጤት እንዲያመጣ ከፈለግ ለ7 ቀን ማንም ሰው እንዳያውቅብህ በጥንቃቄ መያዝ አለብህ አሉት። ወጣቱም ተስማማ። ሽማግሌው ወደ ቤታቸው ገብተው አንድ በጨርቅ የተጠቀለለ ከባድ ነገር አምጥተው ሰጡት። ይህ የእድልህ ቁልፍ ነው። በሄድክበት ቦታ ይዘው ሂድ፣ ነገር ግን ማንም እንዳያየውና ውስጥ ምን እንዳለ ለማንም እንዳትናገር አሉት። የመጀመሪያውን ቀን ወጣቱ ጥቅሉን ይዞ ሲሄድ ጓደኞቹ አዩት። ምንድነው ያዝከው አሉት። እርሱም ምስጢር ነው አላቸው። ጓደኞቹ ሊገምቱ ሞከሩ። ወርቅ ነው ወይስ ውድ ድንጋይ እያሉ ጠየቁት። እርሱ ግን ዝም አለ። ይህ ልጅ ትልቅ ሀብት አግኝቷል መሰለ የሚሉ ወሬዎች ተናፈሱ። ወጣቱ ግን ዝምታውን ቀጠለ። ዝምታው በሰዎች ዘንድ ትልቅ ግርማ ሞገስና ክብር ሰጠው። ማንም ዝቅ አድርጎ ሊያየው አልደፈረም። 7ኛው ቀን ወጣቱ ወደ ሽማግሌው ዘንድ ተመለሰ። አባቴ ምስጢሩን ጠብቄያለሁ፣ አሁን ልክፈተው አላቸው። ሽማግሌውም ክፈተው አሉት። ወጣቱ ጥቅሉን ሲፈታው ውስጥ ያለው ተራ ድንጋይ ነበር። ወጣቱ ደንገጥ ብሎ አባቴ፣ ይህ እኮ ተራ ድንጋይ ነው፣ ለ7 ቀን ሙሉ ሰውን ሁሉ ያስገረመውና እኔንም ያስከበረ ይህ ድንጋይ ነው ብሎ ጠየቀ። ሽማግሌውም እንዲህ አሉት፣ ልጄ፣ ያከበረው ድንጋዩ ሳይሆን ያንተ ዝምታ ነው። ውስጥ ያለውን ነገር ተራ ድንጋይ መሆኑን ለሰዎች ብትናገር ኖሮ ይንቁህ ነበር። ምስጢርን በመያዝ ግን ሰዎች የፈለጉትን ያህል ትልቅ ነገር እንዲያስቡና እንዲያከብሩ ያድርጋል። በሕይወትም እንዲህ ነው። እቅድህንና ማንነትን በምስጢር ስትይዝ የተከበርክ ትሆናለህ። ሁሉንም ስትናገር ግን እንደ ተራ ድንጋይ ትታያለህ። ከታሪኩ የምንማረው ዋና ነጥብ ሰዎች ስለ አንተ ሁሉንም ነገር ካወቁ አንተን የመቆጣጠር ወይም የመናቅ አቅም ያገኛሉ። ምስጢርን ስትጠብቅ ግን አንተ የራስህ ጌታ ትሆናለህ። እነዚህን 15 ነጥቦች በዝርዝር ስንመለከታቸው ዓላማቸው ራስን ከመጠበቅ፣ ካልተፈለገ ጫና ከመራቅና የአእምሮ ሰላምን ከመገንባት ጋር የተያያዙ ናቸው። አንደኛ፣ የረዥም ጊዜ እቅድና ግቦች። አንድን ትልቅ እቅድ ለሰው ስትናገር አእምሮ ግቡ እንዲተሳካ አድርጎ የማሰብ ዝንባሌ አለው። ይህ ደግሞ እቅዱን ለማተግበር የሚኖርህን ጉልበት ይቀንሰዋል። በተጨማሪም ሰዎች አይሆንም ወይም ከባድ ነው በማለት ገና ሳይጀምር ሞራልን ሊነኩት ይችላሉ። ስራው ተጠናቆ ውጤቱ ሲታይ ግን ማንም ሊያግደው አይችልም። ሁለተኛ፣ የገቢ መጠንና የሀብት ዝርዝር። ገንዘብ የሰዎችን አመለካከት ይቀይራል። ካለ ሊቀኑብህ፣ ከሌለ ደግሞ ሊንቁህ ይችላሉ። የፋይናንስ ሁኔታን ለራሲ ብታደርገው ይመረጣል። ሶስተኛ፣ የቤተሰብ ምስጢርና ግጭቶች። በቤተሰብ ውስጥ የሚፈጠሩ አለመግባባቶችን ለሰው ማውራት ለቤተሰብ ክብር አይሰጥም። በተጨማሪም ሰዎች በቤተሰብ ድክመት ውስጥ ገብተው እንዲበጠብጡ እድል ይሰጣቸዋል። አራተኛ፣ የሌሎችን ምስጢር። አደራ የተባልከውን ምስጢር ለሌላው ሰው አትናገር። ይህ ታማኝነትን ከማሳጣቱም በላይ የሰዎችን ሕይወት ሊያመሰቃቅል ይችላል። አምስተኛ፣ የምታደርጋቸው በጎ አድራጎቶች። ለሰዎች የምታደርገውን እርዳታና ደግነት በምስጢር መያዝ የልብ እርካታን ይሰጣል። ካወራው ግን ለታይታ እንደተደረገ ተቆጥሮ ዋጋውን ያጣል። ስድስተኛ፣ የፍቅር ሕይወት ዝርዝር ሁኔታ። በትዳር ወይም በፍቅር አጋሪ መካከል ያለውን ትልቅ ምስጢርና ድክመት ለሶስተኛ ወገን አታውጣ። ግጭቶች በውይይት እንጂ በሰው ወሬ አይፈቱም። ሰባተኛ፣ ድክመትና ፍርያቶች። ሁሉም ሰው ድክመት አለው፣ ነገር ግን ድክመትን ለሁሉም ካወራህ ተንኮለኛ ሰዎች ያንን እንደ መምቻ መሳሪያ ሊጠቀሙበት ይችላሉ። ስምንተኛ፣ ያለፈው ዘመን ስህተቶች። ካለፈው ስህተት ተምረህ ካለፍ ያ ታሪክ ሊቀበር ይገባል። ሰዎች ሁልጊዜ አንተን በአሮጌው ማንነት ሊፈርዱ ስለሚችሉ አላስፈላጊ የጥፋተኝነት ስሜት ውስጥ አትግባ። ዘጠነኛ፣ ቀጣይ እርምጃ። እንደ ቼዝ ጨዋታውን ቀጣይ የምታደርገውን ነገር ማንም ባያውቅ ይመረጣል። ዝምታ ጥንካሬና ጥንቃቄን ይፈጥራል። አስረኛ፣ የጸሎትና የመንፈሳዊ ሕይወት ጥቆማዎች። ከፈጣሪ ጋር ያለ ግንኙነት የግልህ ነው። ይህን ማውራት ለትዕቢት ወይም ለሰው እንዲታይ የመፈለግ ስሜት ሊዳርግ ይችላል። 11ኛ፣ ስለ ሌሎች ሰዎች ያለ መጥፎ አመለካከት። 10ኛ፣ መንፈሳዊ ሕይወት ጸሎት፣ ጾምና ከፈጣሪ ጋር ያለ ግንኙነት
ጥልቅና ግላዊ ነው። ይህን ለሰው ማውራት ትዕቢተኛ ሊያስመስል ይችላል። መንፈሳዊነት በተግባር እንጂ በወሬ አይገለጽም። 11ኛ ስለ ሌሎች ያለ አሉታዊ አመለካከት። አንድን ሰው ካልወደድከው ወይም የሰውየው ጠባይ ካልተመቸ ለሌላ ሰው አታውራ። ወሬ በቀላሉ ይሰራጫል። አንተ ያልከው ነገር ተከታትሎ ለሰውየው ሲደርስ አላስፈላጊ ጠላትነትንና ውጥረትን ይፈጥራል። 12ኛ የቤቲ የውስጥ አሰራር። የቤቲ ደህንነት ቁልፍ የት እንደሚቀመጥ ወይም የቤቲ የፋይናንስ አያያዝ ለሰው የሚነገር አይደለም። ቤተሰብ ደህንነቱ የተጠበቀ እንዲሆን ምስጢሩ ቤት ውስጥ መቅረት አለበት። 13ኛ ለወደፊት የምታደርጋቸው ጊዜዎች። መኪና ሊገዛ ነው ወይም ቤት ሊሰራ ነው ብለህ አስቀድመህ አታውራ። አንዳንድ ጊዜ በሰው ቅናት ወይም በተለያዩ ምክንያቶች ነገሩ ሳይሳካ ሊቀራና ለትዝብት ሊዳርግ ይችላል። ሲገዛ ማንም ያያል። 14ኛ የጤና ሁኔታ ዝርዝር። ጤናዬን መጠበቅ ያለብህ አንተ ነህ። ሁል ጊዜ ስለ ህመሚ ለሰዎች የምታወራ ከሆነ ሰለቸኝ የሚል ስሜት ሊፈጥርባቸው ይችላል። ጤናዬን ለሐኪሜና ለቅርብ ቤተሰቤ ብቻ ንገራቸው። 15ኛ ያገኛቸው ጥልቅ ጥበቦች። አንዳንድ ጊዜ በህይወቴ ትልቅ የምስጢር ቁልፍ ወይም ጥበብ ሊገለጥልህ ይችላል። ያንን ጥበብ ለማይመጥነው ሰው ብትነግረው ሊያቃልለው ወይም አብዷል ሊልህ ይችላል። ጥበብ የሚናገረው ለሚረዳና ለሚተገብር ብቻ ነው። እንግዲህ የዛሬው ትምህርታችን ይህንን ይመስል ነበር። ያስታውሱ፣ ዝምታ ድክመት ሳይሆን ትልቅ ጥንካሬ ነው። እንደዚህ አይነት ጠቃሚ የህይወት ምክሮችን ዘውትር ለማግኘት ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ምስጢራችሁን ጠብቁ፣ ክብራችሁን አሳድጉ። ቻው።